ፓስፖርት ከማውጣታችን በፊት ማወቅ የሚገባን ነገሮችን ዛሬ እነግራችኋለሁ። ምን አይነት ፋይል ያስፈልገናል፣ ምን ያክል ብር ያስፈልገናል፣ እንዲሁም ምን ላይ ፓስፖርታችንን ማስቀጠር እንችላለን የሚለውን ነገር እናወራለን። ሰላም ዩቲዩብ፣ ኢትስ ዩር ቦይ አኩ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬው ቪዲዮ ደግሞ ስለ ፓስፖርት አሻራ ምናምን እናወራለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ምንድነው መሰላችሁ፣ ትናንት ፓስፖርት ላወጣ ሄጄ ነበርና አንዳንድ የገጠሙኝ ነገሮችን ነግራችኋለሁ። በመጀመሪያም ያው ፓስፖርት ለማውጣት ኦር ኮምፒውተር ቤት መሄድ ኦር ደግሞ ሲጋ ባለው ኢሚግሬሽን እንትን ዌብሳይት ማውጣት እንችላለን ማለት ነው። ራሳችን ሞልተን ላይክ ፋይላችንን ምናምን አስገብተን መሙላት እንችላለን ማለት ነው። ፓስፖርት ለማውጣት ምን ምን ያስፈልጋል? በመጀመሪያ የልደት ሰርተፍኬት ያስፈልጋል፣ እንዲሁም ብር ያስፈልጋል፣ መታወቂያ የታደሰ ለጊዜው ያላለፈ መታወቂያ ያስፈልጋል ማለት ነው። እነዚህ ነገሮች ካሉ ሲምፕል ነው። አሁን 5,000 ብር ነው። አሁን እንደሚታወቀው ፓስፖርት በ5,000 ብር ነው የሚወጣው ማለት ነው። 5,000 ብር ከፍለን ኮምፒውተር ቤት ወይም ደግሞ ቀደም ባሳየኋችሁ በዚህ ሊንክ ማውጣት እንችላለን ማለት ነው። እዛ ጋር የሚሞሉ ነገሮች አሉ። እነሱን በትክክል ከሞላም በኋላ ማውጣት እንችላለን። ሌላኛው ጉዳይ ደግሞ ለፓስፖርት ስንሄድ ወር አሻራ ለመስጠት ስንሄድ ማወቅ ያለብን ነገሮች ናቸው። ለአሻራ ስንሄድ ማወቅ ያለብን ነገር በመጀመሪያ በተባልንበት ቀን መሄድ አለብን። ለምሳሌ አሁን ከ4 ወር ከ5 ወር በፊት ነው ባይዘዌ አሻራ ከተመዘገብን ለአሻራ የምንጠራው አሁን ላይ ባለው ማለት 5 ወር ይፈጃል ማለት ነው። ከ5 ወር በኋላ የምንቀጠረው ላይ ኤፕሪል አሁን 10 ቢሆን በኤፕሪል 10 ብቻ መሄድ አለብን ማለት ነው። በ9 መሄድ አንችልም፣ በ11 መሄድ አንችልም። በ9 ከሄድን ይመልሱናል ነገ ናይ ነው። በ11 ከሄድን ደግሞ ሜቢ ከፍለን ያራዝሙላ ማለት ስንት ብር እንደሚከፍል ምናምን አላውቅም፣ ግን ክፍያ እንዳለው ሰምቻለሁ። ለአሻራ ስትሄዱ ወሳኝ ነገር ማወቅ ያለባችሁ ነገር በጊዜ መሄድ ነው። እኔ አሁን 2 ሰዓት ምናምን ደረስኩና የመጨረሻ ሰው ምናምን የሆንኩ ነበር የተሰማኝ። በጣም ረጅም ነው። ምን ልበላችሁ አያልቅም። በጣም እንትኑ ስንሄድ ለራሱ ሰልፉን ስንሄድ ብዙ ነው፣ አያልቅም። ከዛ ተጠማዘዝን ምን ዞሩ መጨረሻው ላይ ገባ። እኔ ከገባው በኋላ በጣም ብዙ ሰው ከእንደገና ገባ። ከ300 ሰው በላይ ገባ ማለት ነው። ከዛ በጣም ቆየን። 5 ቁጥር ነው መጀመሪያ የምንገባው። የተሰልፈን 5 ቁጥር ለመሄድ ለራሱ በጣም ረጅም ሰዓት 2 ሰዓት ላይ የተሰለፍኩ ልጅ 8 ሰዓት አካባቢ 5 ቁጥር ገብቼ እንትኔ ምናምን የከፈልኩበትን ደረሰኝ ይሄ ወረቀቴ ማለት ይሄ አሁን እዚህ ጋር ማሳያችሁ ወረቀት እሱም ምናምን አሳየሁኝ። ከዛ አረጋገጠ ሰነድ ምናምን የሚል ጽሑፍ ተመታበት ማተም። ከዛ በኋላ 6 ቁጥር ነው የምንገባው። 6 ቁጥር ለመግባት ከእንደገና ሌላ ሰልፍ ማለት ነው። በጣም ጠበቅን እስከ 2 ሰዓት ድረስ ጠበቅን ማለት ነው። 2 ሰዓት እስከ ምሽቱ 2 ሰዓት ማለት ነው በኢትዮጵያ ሰዓት። እስከ ምሽቱ 2 ሰዓት ጠበቅንና አሻራ የምንሰጥበት ታይም ደረሰ። 5 ደቂቃ አይፈጅም አሻራ ምናምን ለመስጠት። አንዳንድ ጥያቄ ዝም ብሎ ይጠይቃሉ። ሌላም ሰው ይጠይቁት አይጠይቁት እኔ ጠየቁኝን አላውቅም፣ ግን ዝም ብሎ ቀለል ያሉ ጥያቄዎች ናቸው። ቤተሰቦቻችሁ የተወለዱ ምናምን አይነት እንደዛ አይነት ጥያቄ ይጠይቃሉ። እሱም መመለስ አለባችሁ። ሌላኛውና 3ኛው ወሳኝ ጉዳይ ደግሞ ለፓስፖርት ስንሄድ ይዘን መሄድ ያለብን ወሳኝ ወረቀት ማለት ነው። ወሳኝ ወረቀቶች በመጀመሪያ የቀበሌ የታደሰ ጊዜው ያላለፈበት መታወቂያ ነው። እሱ ግዴታ ነው። በቃ ግዴታ ያለሱ አንተ አትሉም። ሁለተኛው ደግሞ የልደት ሰርተፍኬት ነው። የልደት ሰርተፍኬት ግዴታ ከጀርባ አውተንቲኬት የተደረገበት ማተም ያለው ማለት ነው። እሱን ይዞ መሄድ ግዴታ ነው ማለት ነው። 3ኛ ደግሞ የከፈልንበት ይሄኛው ወረቀት ማለት ነው። ይሄ ወረቀትን ይዞ መሄድ በጣም ግዴታ ነው ማለት ነው። እነዚህ ናቸው 3 ነገሮች። ምንም አይነት ነገር ኮፒ አይደረግም። መታወቂያችን ኮፒ ተደርጎ እንትን አይባልም። የልደት ሰርተፍኬታችን ኮፒ ተደርጎ አይቀርብም እና ያኛውም ኮፒ አይቀርብም ማለት ነው። ብቻ 3ቱን ወሳኝ ነገር ይዘን መሄድ ግዴታ ነው ማለት ነው። እዛ ስትሄዱ ማወቅ ያለባችሁ ሌላ ወሳኝ 4ኛ ነገር ደግሞ እንደምትቆዩ
ለቀን ሙሉ እንደምትውሉ ማመን አለባችሁ። ራሳችሁን አሳምናችሁ መሄድ አለባችሁ። በጣም በጊዜ ብትሄዱ ወሳኝ ነገር ነው ማለት ነው። ሰው 9 ሰዓት ጀምሮ ነው እዛ የሚገኘው እንደሰማሁት ከሆነ ማለት 9 ሰዓት ጀምሮ 10 ሰዓት ምናምን ብትሄዱ ሰፈራችሁ ቅርብ ከሆነ የመምጣት ቻንስ ካላችሁ በዛ ሰዓት ሄዳችሁ ብትሰለፉ እስከ ሰዓት የመጨረስ ቻንስ አላችሁ። ለዛ ይሄን እንትን ማለት አለባችሁ። ሌላኛው ምግብ መብላት አለባችሁ። እዛም ምግብ አለ፣ ግን ቤታችሁ በልታችሁ ሂዱ። በደንብ አትበሉም እዛ ያለው ምግብ እና ቤታችሁ በልታችሁ ሂዱ። ግዴታ ነው፣ በቃ እንደ ግዴታ አስቡት። ይሄን ነገር ፓስፖርት አንድ ሰው አወጣለሁ ብሎ ካሰበ እነዚህን ነገሮች ግዴታ ማወቅ አለበት ማለት ነው። ይሄ ነው። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ መልሳለሁ ማለት ነው። ላይክ ኮሜንት ላይ ያላወራሁት ነገር ይኖራል፣ ለዛ እንትን በሉኝ፣ ኮሜንት ላይ ጻፉልኝ፣ እመልሳለሁ። እና ይህን ቪዲዮ ለፓስፖርት ለሚያወጣው ጀለሳችሁ ምናምን ሼር አድርጉለት። በቀጣይ እንገናኛለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳስረሱ። አመሰግናለሁ።